እንደሌሎቹ ሽልምትምትምት አትልም። እንደሌሎቹ እንደዚህ አትልም። ልንገርህ ሌሎቹ እኮ ልውደዳቸው ብላቸው አልወዳቸውም። ከሌሎቹና ይረግጡኛል። አንተ አሌክስ እኔ እወድሃለሁ። ማርያም ይኸው ሚካኤልን በጣም ነው የምወድህ፣ በጣም ነው የማከብርህ። ለምን ታናሽ ብቻ ቆለ ታናሽ ነህ አንተ። እኔ የአንተ ታላቅ ነኝ። እግዚአብሔር ነው ያለው። አሌክስ እወድሃለሁ፣ አከብራለሁ። እኔ እግዚአብሔር አባቴ እንደው ያንተ እኔ በቃ አንተ ጀግና ነህ። እዚህ ሚዲያ ላይ ማለት ነው አንተ በቃ ጀግና እንደሆን ታውቃለህ። የፈለገ ሰው ያውራ፣ የፈለገ ምን ይበል፣ ይሄ በላቸው። ዜድ ምን መሰልሽ እኮ አንዳንድ ጊዜ ዜድ እንትን አለ ክብር የሚባል የኔ ብቻ ሳይሆን እኔ እዚህ ስክሬ ወይ ምንዘላዘል ክብር እኮ እነሱ ሲያውቁት እኮ ነው ብሮ። ክብር እነሱ ሲያውቁት ነው ብሮ። ክብር እነሱ ሲያውቁት ነው። እነሱ ሲያውቁት ነው ብሮ። እየተረዳደን ዜድ ገባሽ? እኔ ስክሬ እዚህ ብንዘላዘል መጀመሪያ ህዝብ ይረገጣል፣ ከዛ ዴዚ ትረገጣለች። ከመጀመሪያ ህዝቤ፣ ከዛ ቤተሰቦቼ፣ ከዛ ዴዚ ትረገጣለች፣ ከዛ ወዳጆቼ ይረገጣሉ። ገባሽ? እኔ ደግሞ እንደዚህ አይነት ላይ ውርደት መግባት አልፈልግም። ዜዶዬ በቃሽ፣ ቅድም ነግሬሻለሁ። በቃን ከተባባልን በቃ እንወጣለን ብዬሻለሁ። አዜድ እህቴ ስሚኝ በማለት በስላሴ ላይቭን ዝጊውና በገስ እንጫወት ካሽ 13 ባትሪ ያላት እነዚ ላይቭ ራሷ እስከምስክስከምትዘጋባና መጣ ወደ ቤት ማርያም ቻርጅ አርጓል። ማርያም አርገው። እሺ መጣው። ማርያምን መጣው። በቃ ይህ አሌክስ ጋር ሄድሽ። ጋይስ ኖ ሁላችሁ እሺ፣ ቻው ጋይስ ዳቸው እንዴ ሆ አባቴ ነገር ይደረቀ አልፈልግም። ይሄ ሰካራም ታይ ደግሞ ባይደው እኔ ሳይሆን እኔ ከማንንም በላይ የእናቴን ክብር ጠብቃለሁ። እናቴ እንዴ ሰካራም ልጅ ነው ያላት ይባል አልፈልግም ነበር ይባል እንዴ። ይሄ ሁሉ ለእኔ ብላ እሳት ላይ ተቃጥላ ሊቢያ እሳት እየነደደች እኔ ሊቢያ ላይ እሳት እየነደድኩኝ እየተቃጠልኩኝ እየተገረፍኩኝ ለእኔ ብላ ሊቢያ ሱዳን መጥታ እሳት እየተቃጠለች የባህር ከፍላልኝ እዚህ አድረሳኝ። እኔ እናቴ የምትሰደብ አልፈልግም። እናቴ በእኔ አንገቷን ቀና አድርጋ ይሄ እኮ የደጀን ልጅ ነው፣ ይሄ ጀግናው እናቱን ያሳረፋት እንድባል አንፈልግም። አረ የደጀን ልጅ እዛ ሰው እየተንገዳገደ ነበር ላይ ብላይ እንድባል አልፈልግም። ነፈር ይፈር ብሞት አውቃለሁ። በቀደም ተናግሬያለሁ አውቃለሁ። እኔ ላይክ እንደዚህ በቅርብ ቤተሰብ ተክጃለሁ ብር ምናምን። አዎ ከምሬን አልዋሾችም ማለት ነው። ብዙ ብር ነው የተካልኩት በቤተሰቦቼ፣ በቅርብ ቤተሰቦቼ። ቅርብ ስላቸው ላይክ አንድ ዘመድም አይሄድም፣ አንድ ቁጥርም አይሄድም። ግን እናቴ ነች። እናቴን እንድትሰደብ አልፈልግም ነበር ይባል ታስዋይ አቅሜን አውቃታለሁ። ሁሉ ጊዜ ስጠጣ እኔ አቅሜን አውቃታለሁ። ባይ በቃ ከዚህ በኋላ ይበቃኛል በት ጊዜ አለ ለራሴ ነው። ኦኬ ናራችኋለሁ። ወደ ከዚህ በላይ ጠጣ ይበቃናል። ሬል ቡላችን ጠጣ ችግር የለም። አንዷ ሬል ቡልም ማለች እቺ ማለች ከዚህ በዚህ ሞከነላለ ችግር የለም። አና የጥቂ ሰው ደዚ ፎር ቆይ ወይዘሮ ዴዚ ፎር ኒው ይር ዋን ላዮን ላይ መስከር ምንድን ነው ጥቅሙ? እንጃ እኔ አልፈልግም። ጨራሽ አልፈልግም። የራሴን ክብር አስጠብቄ የእናቴን ክብር አስጠብቄ እናቴ ትሙት እኔ እናቴ የሌለ አንገቷን ቀና አድርጌያታለሁ። ገባቸው? በአቅሜ ማለት ነው። የሌለ ቀና አድርጌያታለሁ። እናቴ ትሙት ቀና አድርጌያታለሁ። በቃ እየተሰደብኩም እየተረገጥኩም እያልኩም እናቴን ግን አንገቷ ቀና አድርጋ እየሄደች ነው። ገባችኋል? ሰው የእናቴን ክብር ልቀነጥጥ አልፈልግም። ሲቀጥል ደግሞ የሚስቴን ክብር ለመቀንጠጥ አልፈልግም። እኔ ተከብሬ ሚስቴ እንድትከበር ነው የምፈልገው። አይውሽ ብዙ ነገር ላይክ አይኖ አውቃለሁ። ይሄ አመት ያለፈ እናቴ ትሙት እንዲደገም አልፈልገም። ብዙ ጥሩ ነገሮችን አግኝቼበታለሁ። ላይክ ሚስቴን አይቼበታለሁ፣ ቤተሰቦቼን አይቼበታለሁ። ብዙ ላይክ ላይፎችን አስተካክያለሁ። የራሴ የምለው ቤት አልነበረኝም። ኦኬ ከነጮች ጋር ነበር፣ ሁሉም ሰው ያውቃል። ነጮች ጋር ነበር የምኖረው።
ላይክ ነጮች ጋር ኖሮ ስላችሁ ላይክ ነጮች መጥፎ ነው ምናምን አይደለም። በጣም ጥሩዎች ነበሩ ቤተሰቦች። ማርያምን ስታመም ከጎኔ እንዲያውም ነገራችሁ አንድ ሀበሻ ከጎኔ ቆሞ አያውቅም። ማርያምን ከጎኔ ስላችሁ ስታመም ሆስፒታል ስገባ አንድም ቀን አንድ ሌል ከኔ ጋር ያደረ ሰው የለም። እናቴ 또 መሲ ብቻ ነች። መሲ አንድ ሌል ታድራለች ከኔ ጋር ሆስፒታል ሳጥር ማለት ነው። ከዛ ውጭ ግን ብዙ ጊዜ እኔ ከአንድ ወር በላይ ኦፕሬሽን አድርጌ ስተኛ አንድ ሀበሻ ካጠገብ ያልነበር። ማርያም ነጮች ቤተሰቦች ናቸው። እናቴ መሬት ላይ እየተኛች ነው እሺ፣ ነጯ እናቴ ማለት ነው። ገባቸው ወደ እየበዛ ነው እንዲ እና ያ ሰው እኔ ራሴን አስከብር ቤተሰቦችን አስከብር አንተች ሴትዮዋ በጣም እንዴ እመጣለሁ አላለችም። አዎ ኦፕሬሽን አድርጌ ነበር ማርያም። ኦፕሬሽን አድርጌ ነበር ከ2 ሳምንት በላይ ሆስፒታል ተኝ 3 ሳምንት አይ ቲንክ 3 ሳምንት ወይ 2 ሳምንት ኦፕሬሽን አድርጌ ተኝ። መጀመሪያ እዚህ ሀገር ስመጣ ማለት ኦፕሬሽን አድርጌ ነበር ምናምን። ከዛ በኋላ ማን ሰው አልነበረም። በህይወት የተማርኩት ነገር ልንገራችሁ ጋይስ። ሰው ሲኖርህ ነው የሚያቀርብ። የቅርብ ስላችሁ ከአጠገብ ያለው ሰው አንድ ሀገር የምትኖር በሆነ ወይ ምናምን ሲኖርህ ሁልክ ሲኖር እንጀራ ነፍቆኝ ማለት ነው። ማርያም እንጀራ እኔ ያሳለፍኩት መከራ እኮ እናቴ በስመ አብ ሰው አላለፈውም። እናቴ እስኪ ላውራበት ዛሬ ትንሽ ላውራበት። ማርያም ብዙ ጊዜ አውርቼ አላውቅም ስለ ራሴ። እኔ ያሳለፍኩት ችግር እኔ ያየሁት የሰው ፊት የገረፈኝ ለጠላቴም አልመኘው ለጠላቴ አልመኘው። ያለፍኩት በቃ ብዙ አታውራ እንዴ ያር ይቅርብ። ያለፈው እኮ ነው እያወራሁ ያለው። ያለፈ ነው አልፏል። አልቆጭበትም ስላወራሁት። እንደው ብዙ ጊዜ ቆራለሁ ስላወር እያመሰግናለሁ እናቴ። አንተ ሴትዮዋ አትመጣም እንዴ? ስምሽ ማነው? ፍላወር እያየሁ አይደለም። ቆይ ሀርት ቴንክ ሶ ማች ያለፈ ስለሆነ ችግር የለውም። አልፏል ጋይስ፣ ያለፈ ነው ያለፈ። ተማርኩበት፣ በቃ የተማርኩበት በህይወቴ ነገር ምናምን ስለሆነ እናንተም እንድትማሩበት እኮ ማርያም፣ እናንተም እንድትማሩበት ነው። እና በቃ ከእናንተ ጋር ሳወራ ደግሞ ሃፒ ኒው ይር ፎር ዩ ኦልሶ ጋይስ፣ ለሁላችሁም ሃፒ ኒው ይር ጋይስ። ኦኬ እና ጋይስ ማርያምን ሮቦኝ በቀን አንድ ዳቦ በልቼ ዋልኩበት ጊዜ ነበር። እናቴ ሮቦኝ ማለት ነው። በቃ ሮቦኝ አንድ ቀን ሙሉ ቀን ሳይሆን ሳምንት ሙሉ አንድ ዳቦ ውጣ ጋይስ። እኔ እኮ ነግራችኋለሁ ማርያም፣ ራሴን አውቀዋለሁ። እንዲህ መጠጡን አቁሜው የለ እንዴ? አልጠጣም እኮ ማርያም። ኖ ማርያም አልፏል። የሊቪያ እኮ ነው እያወራችሁ ያለሁት። ጌትነት ቴክሶች ወደ መጠጡን አቁሜው የለ እንዴ? እኔ ራሴን ስለማለት ማርያም። እና ሊቢያ ላይ ያለው እናቴ ትሙት ማርያም በቀን አንድ ዳቦ የበላሁበት ጊዜ ነበር። ሳምንት ሙሉ ክብርኻ ከይጥቀንስ ከማስረካ እኔ ጎብያቸዋለሁ ማርያም። እኔ ሰክሬ አታዩኝም ነበር። ሰክሬ አታዩኝም ሊቢያ ላይ። እኔ ጋይስ ማርያም በቀን አንድ ጊዜ የበላሁበት ጊዜ ነበር። አንድ ዳቦ ይህ ከሀምሳ ሆምሲን አሮ ነው። 50 ሆምሲን እግር ካውርዶ ችግር አለ። አረ ተውኝ ወገን፣ ላውራበት በፈጣሪ ዝም እንዴ። ኮሜንቱ ልዘጋውን ማርያም እረፉ። ያለፈ ነገር ነው እኮ አልኳቸው። አልፏል። ያለፈ ነው እያወራሁበት ያለሁት። እንዴ አልፏል። ከዛ አብድ ሰታር የሚባል ሰውዬ ነበር። የእስር ቤቱ ነው። እናንተ ሰዎች በግባት ነው የምትሰሩት። እናት ይጥሩት። ከዛ እላቸዋለሁ አብድ ሰታር የሚባል ሰውዬ ነበር እና ሊቢያ ውስጥ ነው ይህ እስር ቤት።
55 ቢሆንም አታውራ ማርያምን ጋይስ እኔ ኮሜንት አጥፈዋለሁ ኮሜንት አጥፍቼ አወራለሁ ኦኬ እረፉ ላውራበት አትሰማውማ ኦኬ አንድ ሰው አንድ ሞዴሬተር ብቻ ኮሜንቷን ይክፈታል አንድ ሞዴሬተር ከዛ ጋይስ ሊቢያ ላይ ያለው አውትሰተር የሚባል እንትን ነበር የ50 የሚባል እስር ቤት ነበር እና እዛ እስር ቤት ነበር ታስሬ ነበርኩት ባህር ሞክረን ጀልባው ተገልብጣ 20 ምናምን ሰው ሞቶ እኛ ቀርተን ምናምን ከዛ ራሳቸው እኮ ነው የገለበጡን እናቴ ትሙት ባህሩ ላይ ታውቃላችሁ እናቴ ትሙት ራሳቸው ገለበጡን ባህሩ ላይ ገልብጠው ከዛ በቃ እንደ አሳ ትገፋለህ ከባህር ላይ እንደ አሳ ገፈው እውነት እኔ እኮ አንዳንድ ጊዜ ይሄ ጥናጃ ሰው የአሳ ጥራፊ ቢለኝ እኮ አንዳንድ ጊዜ እኮ አይከፋኝም ላይክ እውነት ስለሆነ እውነት ነው ከዛ ወደ 55 የሚባል እስር ቤት አስወረወረ 3 ሳምንት ነው 2 ሳምንት ተቀጥቅጬ በቱቦ የውሃ ቱቦ አለ ሀገራችን 10% ቸርቸር ላርጋት አንዴ ጋሽ ቸርቸር ላመጣ ሁለት ሳምንት አዎ አንድ ሳምንቱ ተውት አንድ ለባሽ ክሪና አንድ ዳቦ ነበር የሚሰጠው ማርያም ከዛ በቃ ከዛ እንደታመምኩኝ 2 ሳምንት እዛ ከዛ ደግሞ እንደገና 3 ሳምንት ደግሞ እንደሚባለው ጠባህ መጋቢ የሚባል ያለ አሁን በእናንተ እንድባፈከ በዚያ ፍርድ በዚያ ከዛ መጋቢ አረጉኝ እና መጋቢ ማለት ላይክ እንደዚህ ምግብ ይሰራሉ ምናምን ከዛ በየምሳ ሰዓት ከሆነ ከእስር ቤት ሂደት አስቀብላቸዋለሁ ቁርስ ከሆነ እንደዛ ምሳ ሰዓት ከሆነ እንደሆነ እንደዛ ማለት ነው ተቀየረ እኔ ከሀንገሩ ስወጣ ከእስር ቤቱ ስወጣ ወደ መጋቢ የሚባለው ናይ ባሐቀ ስወጣ መጋቢ አረጉኝ እና ከዛ በኋላ ምግቡ ተስተካከለ በቀን 3 ጊዜ ምግብ አረጉት this is everyone's story bro እና ስማ ለሌላው ሊቢያ የሚመጣ የሚያስብ ሰው ምክር ይሆነዋል ያገናዝባል ሊቢያ እንደዚህ ነው እንዴ ይላል ምንድነው የምታወራው ከዛ በኋላ ሲያረጉኝ ሰራው አይደል ስንት ሆነ አንድ ወር ከአንድ ሳምንት ሆነ ከዛ በኋላ ወደ ኃላፊዎች ቤት ተወሰድኩኝ እዛ ላይክ የቢሮዎች ያሉትን ምናምን ነው የምሰራው ላይክ ቢሮ ያሉትን ውሃ ቀብላለሁ ኃላፊዎች ነበሩ ማርያምን ኃላፊዎች የእስር ቤት ኃላፊ የሀገሪቱ ኃላፊ ምናምን ነበሩ የሚመጡት ኢቭን በቴሌቪዥኖችም እንደምናያቸው ነው ማለት ነው ሄጂ እነሱን ውሃ ሰጣቸዋለሁ ምናምን ወንበራቸውን አስተካክላለሁ የሚስተካከል ነገር ካለ አስተካክላለሁ 3 ሳምንት ሰራው ከዛ ምን ይሉኛል ለወር 2500 ዲናር የሊቢያ ዲናር ማለት ነው ደሞዝ እናደርግልክና ወደ ከዛ በኋላ 4 ወር ከሰራ በኋላ እኔ ራሴ ወደ ጣሊያን አድርሼ እመጣለሁ አለኝ ሰውዬው ማርያምን ከዛ እንደዛ ሲለኝ እኔ ምን ታገኝ የዛን ጊዜ ከተናዱድብህ ማለት ነው እንደገና ወደ ነበርክበት ሀንገር ነው የሚል ሀንገር ማለት ደግሞ ፀሐይ ታይም ገባ ምግብ ሰው ነው የሚያመጣልህ ኢቭን ላይክ ሻወር ማለት ነው በቃ ታጠብክ ከተባልክ በሳምንት አንድ ጊዜ ወይ በሁለት ሳምንት አንድ ጊዜ የምትታጠብ ከዛ በኋላ ፈራ ከዛ የሆነ ሮሞዳን ምናምን ወደ በዓል ነበር ከዛ እኔ ወንድሞቼን አይቼ እመጣለሁ ምናምን አልኳቸው አሞራ ወደና ጃንዙር አለኻ አዎ ጃንዙር 55 ኢቭን ጃንዙር የሚባል ከተማ ላይ አማራት ነበር ኩብርጃ አፈር የሚባለው ነበር 55 ቁርፋ 55 ትባላለች የነበርኩባት ክፍል ማለት አላቸዋለሁ
ከዛ እኔ ብቻ ነኝ ባይ ዘ ዌይ ግን ላይክ ሊቢያ ለነበራችሁ ላይክ 2023 ላይክ 2022 አሩን ብቻ ስንት እንደሆነ 2022 መሰለኝ ካልተሳሳቱ የነበራችሁትን እኔ ብቻ ነኝ ከዛ እስር ቤት ብር ይዞ የወጣ ሰው ማለት ነው። 80 ብር ተከፍሎኝ እመለሳለሁ ብዬ ቁጥር 60 ኔረ በሓደ ኔርና ቴዲ ጀርመን አብሮ ከዛ በኋላ 80 ብር ሰጡኝ። የሊቢያ 80 ብር ማለት በዶላር ወደ የዛን ጊዜ ማለት በዶላር ወደ $25 ምናምን ነበር። $25 $20 ምናምን ከዛ በላይ ሰጡኝ። እሷን እሺ በዛ ቢወር ይጥፍ ተሻን 20 ቀን ቢዩ ተዋታውራ አንድ ያር አልፏል እኮ አንዴ ተዋታውራ ትለኛለህ እንዴ? አብዛኛው ያለው 80% አውሮፓ ላይ በሊቢያ ነው የመጣው። ለምን ተው ትለኛለህ? 80% ያለው ላይክ አውሮፓ ውስጥ ያለው በሊቢያ ነው የመጣው። ያ እና ለምንድን ነው ተው የምትለኝ? ላይክ እናንተ ስትገቡ እንደዚህ ብለስ እናንተ ስትገቡ እንደዚህ ነው ያለ ስለማታወር ነው ይሄ ሁሉ ህዝብ እየጎረፈ ያለው። መከራውን ቤተሰብ መከራውን ነው ያለው፣ ህዝቡን መከራውን ነው ያለው። ወጣቱ እዛ ተሰድዶ መከራውን እያየ ያለው እዛ ላይክ $16,000 or $17,000 በዛን ጊዜ ማለት ነው። ሽርፊያ ስንት ነበር መሰለህ? በዛን ጊዜ 50-60 አካባቢ ነበር የዛን ጊዜ ሽርፍ። እኔ $16,000 ስከፍል ማለት ነው። ከዛ እኔም አትሄድም እናቴ ትሙት በቃ ለምን እላቸዋለሁ አትሄድም። ከዛ ደግሞ እህቲቱ ለካስ ኩላሊት የምትሸጥ ነበረችው ያቺ የምትወደኝ የነበረችው ሴትዮ ያ ባምቢ ነው ትላለች። ሱፍ ታመጣልኛለች። ከየት እንደምታመጣው አላውቅም። የሞተ ሰው ነው ወይስ ገዝታው ነው ምንም አላውቅም። ልጅ ጌታት መኒ ሞላ ለካ ሴትዮዋ ልብስ ታመጣልኛለች፣ ምግብ ታበላኛለች፣ ብር ትሰጠኛለች። እናቴ ትሙት የማትገዛልኝ አልነበረም። በቃ ቤት ከሄድኩኝ ደግሞ እና ከኛ ጋር ብላት ይሉኛል፣ ቤት ይጠሩኛል። ሊቢያ ላይ ሆናችሁ የአረብ ቤት ደግሞ ላይክ ባሎቻቸው የሌሉ ቤት ልትገባችን በጣም እንትን ነው። አነ 15 ቁጥር ገድፈካ ቃቡ ሓንቲ ሃገር ኢና ወለና ዘለና ማለት ነው። ከዛ በኋላ ምን አለችኝ ሳልከፍል መጀመሪያ ማለት ሴትዮዋ ምን አለችኝ፣ እኔ ልውሰድህ ላይ ከኛ የነበርንበት ተራብሎስ የሚባል ከተማ አለ። ትልቁ ከተማ በጣም ደስ የሚል ነው። የሀብታሞች ሰፈር ነው ምናምን። እዛ ማንም ሰው የሚጠይቅ የለም፣ ስደተኛ ብዙ የለም። የሀብታሞች ሰፈር ስለሆነ ማለት ነው። ከዛ በኋላ ሴትዮዋ እኔ ልውሰድህ አለችኝ እና ፊትሞት ከዛ በመሀል ወንድማሞቾቹ ተጣሉ። በቃ አይሄድም። እናትየው እኔም ትተህ ወዴት ትሄዳለህ ትለኛለች። የእሷ ልጅ ደግሞ ሴትዮዋን የምትወደኝ የነበረችው ሴትዮዋ ትልቅ ሁለት ልጆች ነበሯት። እሷ ደግሞ ከኔ ጋር ትሄዳለህ፣ ተራብሎስ ላይ መኪና እገዛልሃለሁ፣ ቤት ትውላለህ ትለኝ ነበር። በቃ እናቴቱም ከዛ በኋላ እናቴቱም ታበዛ በስማ ወደ እናቴቱም በአንድ በኩል ሳይ ግን ማርያምን እድላለኝ ማርያምን በቃ የሄድኩበት ቦታ ላይ ሰው ይወደኛል። የገባሁበት ቤት ደግሞ በቃ አሌክ ባምቢሮ ምናምን ማለት ጀመሩ። ላይክ ምግብ የሚያመጣው ላይክ ይርበን ነበር። ኦፍኮርስ ማርያም ይርበኝ ነበር። ወይኔ ረስቸው አሁን ከኛ ጋር ብራክሻት ላይ ነበርኩም። ከኛ ጋር ብራክሻት ላይ የነበራችሁ ጋይስ ዳቦውን የነበር ሰርቀው የነበርኩት ይርበኝ ነበር። እናንተ ጅቦች አጠገብ የሆናችሁ ትበላላችሁ። ይርበኝ ነበር እና ዝም ብዬ መተኛት ነበረብኝ። እኔ ነበር ሲሰርቆ የነበረው ዳቦችሁ ገዝተው በፌስታል ይኮምሩታል። እኛ በረሃብ እየሞት እናት ቱ እኔ ደግሞ በብራት እስከሚጠፋ ጠበቅ ነው። በብራት ከጠፋ በኋላ ገብቼ ጓደኛ የዛ ጓደኛዬ አጠገቡ ዳቦ ላይ ተኝቶ አይበላም፣ አይሰርቃቸውም። እኛ ደግሞ ሐዋላ እንዳናወርድ ደግሞ እኔ ፈራ። ምክንያቱም ቤተሰቦች አሜሪካ አሉ፣ አውስትራሊያ አሉ፣ ካናዳ አሉ ብሎ እንዳይቀጠቅጡኝ ብር አውርድ ምናምን እንዳይሉኝ ፈርቼ ዝም ብል ነበር። እነሱ ሐዋላ ያወርዳሉ ምናምን። እንደዚህ ከተሰብ መብራት ደግሞ ለዚህ ይፈጥፋል። ደስ የሚለው ነገር ማታ አጠገባቸው ይሄዳለሁ። ዳቦ 3-4 ዳቦ ሆዴ ሙልት አርጋታ ምራት አይነት ወጥ ሽሮ እንኳን እንትን ምለው ነበር። ማርያም ሽሮ ለራሱ ብዙ አልበላም ነበር ነገር ቤት እያለሁ
እኔ ነኝ የሰረቁት የነበሩ ዳቦችን ለማለት ፈልጌ ነው። አንዱ እኳ ጀርመን እንዲባል ቤጂንግ ገብተሃል ትሰማዋለህ። ይሄን አፈረብላ ከዛ በኋላ ባህር ላይ ስንወርድ ደግሞ ምን አደረጉ? መክዘናው ብራክሻት ላይ መክዘን አንተ እነሱ ዳቦ በፌስታል ይቆምሩታል፣ እኛ በረሃብ ልንሞት። እነሱ ሳርዲን ምናምን ሳይቀር ነው ወደ መኮረኒ ያስገብተው የሚወጡ። አሌክስ ውጭ በላ ዜድ ምንም ላረጋታችን ተናገርካታለሁ። ጋይስ ሰው አንድ ጊዜ ስናገረዋለ የራሱ ጭንቅላት አለው። ፈታ ላለው ካለች ፈታ ትተዋል። ከዛ በኋላ ጋይስ ባህር ወረድናል። መክዘን ነው። ከዛ ሰውዬ ነበርና ኮስሜቲክስ ነበረው የራይሓ ምናምን ይሸጣል። ከዛ እሱ ምን አለኝ፣ ሁል ጊዜ ስራ ምናምን ስለሚበዛ ምን ማለት ጀመር። በቃ አረብኛ ደግሞ ደስ የሚለው ነገር ከካምፕ ሙሉ የነበረው ኢቭን እዛ የነበረ ካቦ ይላል። በቃ አካኪን የሚባል በሽታ አለ። ማርያም አዳሜ ደግሞ ቁራዋን እንደዚህ ዛ እንደዚህ የምታረጋታች ቁራዋን እንዲባል መሸ ደሳ ማርያም እቺ ነገ ወይም ከነገ ወዲያ ላይ ከገባው እደግማታለሁ። ማርያም እቃቸውን እንደዚህ ያደርጉታል። ሐኻኺን የሚባል በሽታ ታውቃላችሁ? ሐኻኺን እንደዚህ የሚያሳክከው በሽታ ታውቃላችኋ? አታሕርቅ አታስቆል ሽሕር ትሕሸካ እዛ ሽሕር ገለ ምሽትሕዝኒያው ተሓካ ገለ አታስቆል ጭርት ነው የሚባለው። አረብ ነው ብቻ በአማርኛ አላውቀውም። ሐኻኺን ደሳለኝ ደግሞ ይባላል። በእኛ አካባቢ ደግሞ ደሳለኝ ደሳለኝ ሲባል ስታክ ምናምን ደስ ስለሚል ደሳለኝ ያወቅጥላል። ያያለ ሆነ። ከዛ አዳሜ ሁላ ስገባ በዛ በቃ ዘፈን በሉት ማርያም ማርያም ይህ የኳዳ የውሃ መክደን ያለ ክዳኑ የውሃው አሌክስ ጨርስ አድርገው ነው የሚያኩትኝ ደግሞ ገራችሁ ምናምን እዚህ ሀገር ማለት ነው። እኔ እንደኔ የደረሰኝ በደል ቢኖር እናቴ አብሶ ሒዘዊ ኢትዮጵያውያን አይ አንሴ ዋጊዕዋ ሓዲገን ወደይ በቃ እኔ ልጨምርላችሁ ችግር የለውም። እኔ ልጨምርላችኋለሁ። ጋይስ ደግሞ ጓደኞቼ አሁን እየሰማች ነው። ይሄንና እስቡት ብዙ አሳልፈናል። ችግር የለውም። ኩፍራ የምትባል ከተማ ነበረች። ደግሞ 6 ተጋሩ